ተረጁ በቃ የኔ ቆንጆ ሌላ ነገር አታወሪ። ጀመር እዚህ ጋር ነኝ የተወቀስኩ ያለው ሁለታችሁ የተባበራችሁ ምን ነው? አይደለም ሌላ ነገር ታስቢያለሽ። አንድ ይስላወራ አንድ ጊዜ ይስላወራ ጀመር እሱ መጥራት ተፋቱ ነው። አብረን ብናወራም ችግር የለውም። በቃ ነው ያረበማ አብራችሁ ነው ለምን ሃይማኖትን በተሰለምና ታገባትም ታዲያ ሲጀመር ሌላ ሐሳብ እንደሌለ ማላቅ ነው የሚመስለው። ሆኔ እሷን ሃይማኖት መብትህ ነው የፈለከውን ማድረግ ትችላለህ። ሲጀመር እያንዳንዱ የተፈጠረውን ህይወት ውስጥ እያንዳንዱ እየሄድክ የምታሳውቃት ከሆነ ምንድናት እቺ ሴት አንተ ህይወት ውስጥ ያላት ቦታ ምንድነው? አረ ዴቭ ምንድነው ያታ ወደ ሌላ ያዞሽ ነው ሌላ ነገር ኦኬ ጭራሽ እኔ ነኝ ያዞርኩት ያለው ለሰልሜ እንዳገባት ነው የፈለከውን ማድረግ ትችላለህ። የፈለከውን ማድረግ እንደዚህ አስቤ አይደለም ነበር መጥራትህ ነው ጥፋቱ። የፈለከውን ማድረግ ትችላለህ። እንደነገርኩ ሰልምህም ቢሆን ማግባት ትችላለህ። ይሄንን መበጠስ ትችላለህ። እሺ እኮ እኔ ክሬን በጥሽ እንደፈለክ ሐሳባሪ ሰልሜ እሷ እንዳገባ ነው የምትፈልጊው? ወይኔ እኔ ማለት ነው ማለት አዳምኩ በቃ ዴቭ የሚወድሽ ልቤ ሁኔታው አላስቀምጥ ቢለኝ የወሰደሽ መንገድ ምናልባት የሚያደርሰኝ መስሎኝ ሲጨንቀኝ ዳገት ቁልቁለቱን ተማጸንኩት አደረሰኝ ካለችበት ይለኩ። ሰላም ወደ ዩቲዩብ ቤተሰቦቻችን እንዴት ናችሁ? ሰናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። ባለፈው የተፈጠረውን ነገር አይታችኋል። ዴቭ ያው እኔ እህቱን እኔ አማካሪው እኔ ጋር መጥቶ ያው ሲያወያየኝ ነበረ። ለእኔ እስከዛሬ ድረስ መደበቁ ራሱ እሱ ሲጀምር ከሱ ጋር እሱን በደንብ እናወራበታለን። እስከዛሬ ድረስ የሚወዳሽ ልጅ እንዳለ አላቅም ነበረ። ግን ያው አሳውቆኛል። የዛን ቀን ያው እንደዛ ሳስተምረው ነበረ ተንበርክኮ ምናምን ቀለበት እንዴት እንደሚደረግ ፍቅርህ እንዴት መግለጽ እንዳለብህ ምናምን በመሀል ያው ኬራ መጥቶ አቋረጠን እንጂ አሪፍ እያስተማርኩት ነበረ። እሱንም ተምሮ የዛን ቀን ሄዶ ነበረ እሷ ጋር ሄዶ ያው እኔ ያልኩትን ነገር እሷ ጋር ለማድረግ ሲሞክር ያው እንደ ፈጣሪ ፍቃድ አልተሳካለትም። ማለት ልጅቷ እሱን አልፈለገችውም። በቃ ለምን እንደሆነ አላውቅም። ያው እኔ እንደውም እሺ ትለዋለች ብዬ ገምቼ ነበረ። በጣም እንደውም ጸልይለትም ነበረ ያሳካለት ብዬ። ያው ወንድሜ ነው ዴቭ እንዳቁታላችሁ፣ በጣም ጥሩ ሰው ነው። ለኔም ምን ያክል መስዋዕትነት እየከፈለ እንዳለ ታውቃላችሁ። ከኪራ ጋር በጣም እየተጣላ እንደሆነ ታውቃላችሁና ያው እዛን ቀን ሄዶ አልተሳካለትም። ያው የፈጣሪ ፍቃድ ሆኖ ግን እኔ ደግሞ ዝም ማለት አቃተኝ። ያው እንደ እህቱ ለእኔ እንደዚህ እንደሚሆነው መጠን እኔም ለሱ መስዋዕትነት መክፈል እንዳለብኝ ተሰማኝና ምን አሰብኩ መሰላችሁ? ልጅቷ ጋር ደወልኩላት። ከዛን ቀን በኋላ ያው ዴቭ በጣም ልክ አልነበረም። የሚያደርገው ነገር ጠፍቶት ነበረ። ያው እምቢ መባል በጣም ይከብዳል ታውቃላችሁ። የምትወዱት ሰው እናንተ ወዳችሁት ከአንድ ሰው ብቻ ሲሆን መውደድ በጣም የሚያስጠላ ነገር ነውና ከዛን ቀን በኋላ በቃ ሲነግረኝ ለልጅቷ ደውዬላት እንዲህ በቃ ላገኛት እንደምፈልግ ምናምን ብዙ አላወራዋትም። ላገኛት እንደምፈልግ ነግሬያት ቢያንስ አግኝቻት ስለ ዴቭ አንዳንድ ጥሩ ነገሮችን ልነግራት አሰብኩኝና ያው ዴቭ መጥፎ ሰው ሆኖ አይደለም፣ እሱ በጣም ጥሩ ሰው ነው። ቢያንስ በቃ እኔም መስዋዕትነት ልክፈልለት ብዬ አሰብኩኝ። በቃ ልጅቷን ጠርቻት ከሷ ጋር በደንብ አውርተን ምናምን ነገር ከዛ ዴቭንም ጠርቸዋለሁ ነው እሱም መጥቶ በቃ ሁለቱንም ለማስማማት ብዬ አሰብኩኝና ያው የእህትነት ነው ግዴታዬ ነው ሲጀመር። ዴቭ ያ ሁላ ነገር እያደረገልኝ እኔ ደግሞ ለምን አርፌ እቀመጣለሁ እንዴ? ቢያንስ ሴት ልጅ ነኝ፣ ምናልባት ልትሰማኝ ትችላለች ብዬ አስባለሁኝ። እነሱን ለማግባባት ከዚህ በኋላ ሞከራለሁኝ። እንግዲህ እንደዚህ አስቤያለሁ። ልጅቷ ያው ቆየችብኝ፣ ለምን እንደሆነ አላውቅም። ፈጣሪ ያሳካልኝ። እንግዲህ እኔ ፈርቻለሁ። በቃ ልጅቷ ምናልባት እምቢም ልትለኝ ትችላለች ብዬ እያሰብኩኝ ስለሆነ ያው ፍላጎቷ የእሷ ፍላጎት ነው፣ ምንም ማድረግ አይቻልም። እኔ ግን የድርሻዬን መወጣት አለብኝ። በቃ ለዴቭ በቃ የቻልኩትን ነገር ማድረግ አለብኝ ብዬ አሰብኩኝና
እሷም ጠርቻት በቃ ያለውን ነገር ስለ ዴቭ ባህሪስ ዴቭ ምን የት እንደሚውል ከማን ጋር እንደሚውል ከቤተሰቦቹ ጋር ያለው ግንኙነት ምን ከሁሉም ጋር ከኛ ከጓደኞቹ ጋር ያለውን ግንኙነት ለሷ በደንብ አስረድቻት በቃ እንዲስማሙ ነው ማድረግ የምፈልገው። ዴቭም ከዴቭ ጋር መጥተው በቃ ተስማምተው የሰላም ቪዲዮ እንደሚሆን ተስፋ አደርጋለሁ። ቤተሰቦቼ እንግዲህ እየጠበቅኳት ነው። ትምጣና ደግሞ የሚሆነውን እናያለን። በስተመጨረሻ መጣች ጋይሶች። ደግሞ ስታምር አቻኮልኩሻ? አይ ችግር የለም በሰላም ነው። ሰላም ነው ስልሽ ያው ትንሽ ሂንት ነገር ሰጥቼሽ ነበረ። ስልክሽን ግን በመከራ ነው ያገኘሁት ከሱ ላለመቀበል። ያው ዴቭን ታውቂዋለሽ መቼስ አይደል? በሰላም ነው ግን አስጨነቅሽኝ። አይ ላስጨንቅሽ አልፈለኩም፣ ግን ያው የወንድሜ ነገር ሆኖብኝ ነውና ስልሽ አሁን የዛን ቀን ቀለበቱን ይዞ ምናምን አንቺን አክብሮ ወዶ አፍቅሮ መጥቶ አንቺ ግን ያው አሻፈረኝ አልሽው። አይን ከሱ ጋር ወርተን የጨረስን መስሎኝ ነበርና መነጋገር ሁሉ ያለብን አይመስለኝም። አይ ስልሽ አሁን እሱ በጣም ጥሩ ልጅ ነው ታውቂያለሽ። ዴቭ ማለት ለሰው መስዋዕትነት የሚከፍል አይነት ሰው ነውና እንደዛ ደግሞ በቃ እንድትረጁ ፈለኩኝ ስልሽ አሁን እኮ ተቀበዩ እያልኩሽ አይደለም፣ ግን በቃ ዴቭን እወቂው፣ እሱን ለማወቅ ሞክሪ። እሱ ለመረዳት እዚህ ጋር ትዳር ለመያዝ ዴቭን ምንድነው አብረን ኖርን አንድ ሰፈር ኖርን ነው እንጂ ትውውቅ የለን ማለት አንቺ ሴት ልጅ ታውቂያለሽ። ትዳር ለመያዝ ይሄን ያህል ብቻ አይደለም መታወቅ ያለብሽ። ጀመር በዛ መልኩ ማስቤው አላውቅም። ለእኔም ትልቅ ነገር ነው እና አንቺ ቢያንስ ትረጅኛለሽ ብዬ ነበረ። መረዳት እኮ እረዳሻለሁ አልመሰለኝም ነበር። ያው ከዚህ ውጪ ሌላ ለምን ጠራሻለሁ ስልሽ ጨነቀኝም ማለት እየተጎዳ ነው ያለው በጣም። ጉዳት ማለት ምንድነው? ፍቅር ነው። ፍቅር እስከያዘሽ ድረስ ያው ያ ሰው ካልተቀበለሽ ማለት ፍቅር ብቻ ትዳር ያቆማል እንዴ? ማለት እንዴት ነው ነገሩ? አይ ቆይ ላስረዳሽ። እንዴት መሰለሽ ሳይገባኝ እኮ ቀርቶ አይደለም፣ ግን እንዴት ነው በአንድ ሳይድ ብቻ የመጣ ፍቅር እንዴ በሱ ብቻ እንዴት ነው ትዳር ልናቆም የምንችለው? ትዳር ቀልድ ነው እንዴ? አይ ስልሽ እወቂው ቀረቢው ነው እንጂ ያልኩሽ አለሁት ዘለሽ ወደ ፍቅር ውስጥ ግቢ አይደለም። ዘለው ነው ያንን ጥያቄ ያቀረበው አይደል? ያን ያህል ተዋወቃለን ነው። እሱ እኮ ለረጅም ጊዜ እንደወደደሽ ነው ነገረኝ። ለረጅም ጊዜ ወዶሽ ግን ያው እሱ ይፈራል ታውቂያለሽ። ያን ያክል ሴት ቀርቦ አያወራም። እኔም አብሮ አደኩ ስለሆንኩኝ ስለዚህ ይህን ጉዳይ መጥቶ ላንቺን ያማከረሽ ማለት ነው? እኔን አማክረሽ ወላ ማለት ነው? ምን ኖ እንደዛ ሳይሆን በቃ ምንም ነገር ይፈጠር እኔም ብሆን ከፍቅረኛ ጋር ስጣላ እሱ ነው ሄጄ ማማከረው። የሆነ ነገር ሲፈጠር እሱ ነው ሄጄ ማማከረውና ጀስት የስጋ ወንድም በቃ እኔ እንደ ስጋ ወንድሜ ነው ራሱ ማየው ማለት ነው። እና መጥቶ እኔ ነኝ አለማምጄ ያ እንዴ ታዲያ አንቺ እንዴት ለፍቅር ይችላል ሌላ ነገር ቢያስብ? እና እኔ ነኝ ቀለበቱንም ምንሆንም እንዴት እንደሚደረግ ራሱ አለማምጄ አንቺ ጋር የላኩት። ቀለበት ማድረግ መለማመድ ብቻ ትዳር ሊያስይዘን አይችልም። ገብቶሻል አይደለ? እኮ ልክ ነሽ። ትውውቅ ያስፈልጋል ለትዳር። ቀለበት ማድረግ መቻል ብቻ አይደለም የሚያስፈልገው። ልክ ነሽ እኮ እኔ እኮ ሌላ ምንድነው ያለን? አንድ ሰፈር ነው የኖርነው ነው እንጂ ሌላ ትውውቅ የለንም። እሱን ነግሮሽ ከሆነ እሱን ነግሮኛል፣ ግን የምታውቂ ከሆነና አወራርሽ የምታውቂ የመሰለኝ አይደለም። ኧረ እኔ በደንብ ነው ትዳር ለመያዝ ምንድነው የሚያስፈልገው እንዴ ስልሽ፣ እኔ እኮ አሁን ላይ ትዳር ያዢ ፍቅረኛ ሁኚ እያልኩሽ አይደለም። ቀረቢው በቃ ቀረቢውና ዴቭ ምን አይነት ሰው እንደሆነ ቀራረብ የሚል ጥያቄ ማቅረብ ይችል ነበረ ቀለበቱን ይዞ ከመምጣቱ በፊት። ገብቶሻል አይደለ? እኔ ደግሞ እሱ ጥፋት ሆኖ ግን በቃ አንቺ ሴት ልጅ ነሽ በቃ ተረጂው ስለሆነ ሴት ነሽና ትረጂኛለሽ ብዬ ነበር ያሰብኩት። ግን ጭራሽ ወደ እረዳሻለሁ ሳልረዳሽ ቀርቼ እኮ አይደለም። ግን በቃ የእህትነት እንትን ይዞኝ ነው። እሱ ሲጎዳ ማየት አልቻልኩም። የቱ ጋር ነው ጉዳቱ? ማለት ጉዳት ያልሽው እየገባኝ አይደለም። ያው አፍቅሮ እምቢ መባል በጣም ምን ያክል እኔ እንጃ። እምቢ ተብለሽ ታውቂያለሽ? አፍቅረሽ ጠይቀሽ ስልሽ መጀመሪያ የፍቅር ጥያቄ አይደለም ያቀረበው፣ ቀለበት ነው ያቀረበውና እሱ ምን መሰለሽ የመሰለው እኔ ጀስት ከዚህ በፊት የምትተዋወቁ አይነት ነገር ነው መሰለኝ፣ አውርታችሁ የምታውቁን ይመስለኝ። ለዛ ነው ቀለበትን እንዲያደርግ አንድ ሰፈር ነው ያደግነው። አውቀዋለሁ ግን አውቀዋለሁ ማለት ላገባው ላጎታለኝ ማለት ሲጀመር እኔ እንደዚህ አይነት ሀሳብም የለኝም አሁን ላይ
ገብቶሻል አይደለ? እንደዛ አይነት ሀሳብ እንዳለኝ ቼክ ማድረግ እችል ነበረ ቀድሜ። ገብቶሻል? ከዛ በኋላ ደግሞ መጀመሪያ የፍቅር ጥያቄ ቀድሜ ከቀለበት እኮ አሁን ስህተቱ ቀለበት እሱ ደስ እንዲል ጀስት እንደ ጊፍት ማሰቡ ነው ስልሽ ጊፍት እኮ አይደለም የሆነ አሁን ሰፈር ውስጥ ስትተያዩ ምናምን አይነት ነገር እሱ ፊሊንግ ላይ ስለሆነ አንቺን ፊሊንግ ላይ ያለሽ ነው የመሰለው እና እኮ በመሰለኝ የሚሆን አይደለም እኮ ገብቶሻል አይደለ? ሲጀመር ቀለበት እንደ ጊፍት አይደለም የሚሰጠው። ሁለታችንም ተስማምተን አውርተን ነው ስለ እንደዚህ አይነት ጉዳይ ጭራሽም አውርተን አናውቅም። ገብቶሻል አይደለ? እሱ ጋር ነው ስህተቱ እሱ ማለት ለእኔ ጎረቤቴ አብሮኝ ያደገ ሰው እንጂ ሌላ ምንም ነገር የለኝም እኮ እና ከመሬት ተነስቶ እዚህ ጋር ቀለበት ሲያመጣ እንድቀበለው ልታረጊኝ አትችይም። ኖ እኔ ተቀበዩ እኮ እያልኩሽ አይደለም። ጀስት በቃ ቀረቢው ስህተቱ ቀለበቱን ማምጣቱ ነው አይደለ? ስለዚህ በቃ ቀረቢውና ይውና ተግባቡ። በቃ መግባባት ብቻ እኮ ነው ሌላ ነገር አይደለም። ይሄ ንግግር ወደ ጥሩም እያመራ እየመሰለኝ አይደል? ባይዘው ጠርቻለሁ የምትታርጊው ስልሽ እንድትባቡ ስለፈለኩኝ ማለት እንታዳምጪ አንቺ እኮ እዚህ ጋር አንቺ ስለጠራሽኝ እሱም ስለመጣ አይደለም እኮ የምንግባባው። መግባባት ማለት እንደዚህ ቀላል ነው እንዴ? አይደለም እኮ አይደል እንዴ? አይ በቃ ስለ ህይወት ነው እያወራን ያለው። ስለ ህይወት ነው አይኖ ግን በቃ ቀርበሽ ይውና ተግባቡና ከዛም ይሄ ጥያቄ ከሱ ቢመጣ ይሻል ነበር። እሱ እኮ አጀስ እኔ ቀለበቱን ከማምጣቱ በፊት እንግባባ እንተዋወቅ የሚለው ጥያቄ ቢቀድም ይሻል ነበር። በእኔም በኩልም ቢሆን ችግር የለውም። ዞሮ ከሱ ጋር ነው የምትግባቢው። ለምን ደግሞ አንቺ በኩል የሚሆነው ጀስት በቃ እኔ ዳር ስንይዝ የሆነ ነገር ሲፈጠር አንቺ ልትመጪ ነው ማለት ነው? እኔ እንደዛ አላልኩም። እስከዛ ድረስ ያው ላበረታታችሁ በሚለው ነው ትዳር እስከምትይዙ ድረስ መጥራትሽን ራሱ አሁን ደስ እያለኝ አለ ብሄድ ደስ ይለኛል። አሁን ከምትሄጂ ብንረጋጋ ይሻላል። መሄዴ እኮ ምንድን ነው ጭራሽ እየመጣ ነው ስትይኝ የባሰን ያናደድሽ ስልሽ ይቅርታ ሰላም ቆንጆ ሚስተር ያለች ያው እንግዲህ ዴቪዬ እንድታወሩ ስለፈለኩኝ ነው የተፈጠረውን ነገር ነገር እኔ እዚህ ጋር ያልገባኝ ነገር የእሷ መምጣት ምንድን ነው ጥቅም ማለት ትናንትና አውርተን እናንተ ጨርሰናል አይደለም? ስለዚህ እሷን መጥራት እዚህ ጋር ምን ይለውጣል ብለህ ያሰብከው? አይ የሚለውጥ ነገር ስለሌለ አንድ እሱ ላዋራው አንድ እሷን መጥራት ምን እንዲቀይርልህ ያሰብከው? ኖርማል አይ ጀስት ላውራልህ ስላለች ገባሽ? አንደኛ ነገር ኦኬ፣ አንተ ማውራት ያልቻልከውን እሷ እንድታብራራልኝ ነው? ኧረ እኔ ባለፈው ውሳኔ እንድታስቀይረኝ ነው? እኔ ህፃን ልጅ ነኝ በአንድ ንግግር ውሳኔ የሚቀየረው? ስለ ባለፈው ስላወራን እኮ ነው። አወራን አይደለ? የጨረስን ሁላ መስሎኝ ነበር። እኔ ላግኝሽ ላይ ለሌላ አንድ አታቋርጪ እያወራሁሽ ነው አይደል? አታቋርጪ። መምጣት ራሱ አናዶኛል። እዚህ ጋር ነው። ይቅርታ ለምን እናድርሻል? ምን ችግር አለው? እሷ ማለት እኮ ጀስት እንደ ቤተሰባችን ነች። ኦኬ ቤተሰብ ናት፣ ለአንተ ነው። ገባህ እኮ እንደ እህቴ እኮ ነች። ምን ችግር አለው? ገባኝ። እህትህን ብትሆን እዚህ ጋር መምጣቷ ምንድን ነው ፖይንቱ? ፖይንቱማ ማለት እሺ ያብራራልኝ። አንዴ እሺ ያብራራልኝ። እኔ እንደዚህ ማስረዳት ስላቃተኝ እኮ ነው። እሱ ምንድን ነው የምታስረዳኝ? ስለ ትናንት እኮ ማለት የፈለግከውን ብለህ እኔ ማለት የፈለግኩትን ብያለሁ አይደል? የጨረስን መስሎኝ ነበር። ማለት የሆነ አረበናቶች ስላልክ እኮ አይደለም። እዚህ ጋር እኔ እናንተ የት ነው የምንተዋወቀው? አንድ ሰፈር ነው ያደግነው ነው አይደለ? ሌላ ተዋወቃለን ሲጀመር ቀድሜ ፍቅር ጥያቄ ማቅረብ ነው ወይስ ቀለበት ማምጣት ነው? ህፃን ልጅ ነህ እንዴ አንተ? ቀለበት የምታመጣው እኮ ቀለበት እኮ የሚሰጠው እኮ ለጀስት ለወደድሽው ሰው ነው። ክብር ለሚገባው ነው አይደል? እንዴ አንተ ክብር የሚገልጸው በሱ ነው ማለት ነው። አሁን ምን ችግር አለው? ጀስት ለኔ ብቻ ሳይሆን ስሚማ፣ አሁን ማለት ነው ኔጌቲቭ ወይ ናቲ በቃ ፖዚቲቭ የሆኑት ወይ እና ልጁ ማለት አንቺ ባህሪው እንደም ትረጅኛለሽ። አይ ኖ እኔ እኮ አይደለም እኔም ለወንድሜ እዚህ ጋር መስዋዕትነት እየከፈልኩኝ ነው። እዚህ ጋር ክፉ ደግ አይደለም እኮ አይ ኖ ወንድምነቱ ለኔ ነው፣ ግን እየተጨነቅ ጉዳዩ ደግሞ ስላንቺ ነው። ለምን እሷን ስታይ ለምን እንደምሽ እንደዚህ ለምፈልግ ማለት ለምን ነው እሷ የምትመጣው እኮ እሷን ስታይ አሁን ከኔ ጋር ሰላም ነበር። ለምንድን ነው የሚመጣው? ከኔ ጋር ሰላም ነበር። ሰላም ስናወራ ነበር። ሰላም ስላልፈለግ አንጠራኋት ነው አይደል? ኖ አይደለም። እሷ ስትመጣ እሷ ስታይ ልውጥጥ ያልሽበት ምክንያት ምን ነው? እኔ እሷን አይ ቲንክ ዴቪ ልክ ነው። እኔና እሷ ምንም ነገር የለም አይደለም። ኖ ዴቭ አንተ እዚህ ጋር ማለት ነው ሶስተኛ ሰው የገባ ስለመሰላት እኔም በሆን እንደ ሴት ልጅ እረዳታለሁ። ሌላ ነገር ያለን መስሏት እኮ ኖ ምን እንደዛ ነው። ቢኖራችሁም ችግር የለብኝም። ኦኬ ነው እንደምን ታውሪ ነበር? ሌላ ነገር አለ። ሌላም ነገር ችግር የለውም። ኖ እኔ ገባኛው ተረዳው። አሁን እኮ እኔ ሀሳቤን ነግሬሃለሁ አይደል?
በቃ ጨርሰናል። አይደለም ማውራታችን ራሱ ጥቅም ያለው ነገር አይደለም። አራዳም ተረጋጊና ማለት ነው። በቃ ጀስት አሁን ላይ እኮ ፍቅረኛ ሆኖ እኮ እያልኩ አይደለም። በቃ ተግባቡ ብለሽም የሚቀየር ነገር የለም። እኔ ስላልኩ ሳይሆን ጀስት በቃ ቅረቢው ነው እያልኩሽ ያለሁት። ለምን አንቺ ቅረቢው ስላልሽ ነው የምቀርበው? ኖ እኔ አይደለም ጀመር እንደዚህ አይነት ክፉ ሰው አይደለም። እንዴት ያለው አልፈልግም ነው አላልኩም። ክፉ ነው ብዬሻለሁ አላልኩም። ኖ እኮ ልጅ እኮ ነው በጣም ስለሞት አንቺ በጣም ልዩ ቦታ ስላለኝ ስለማከብርሽ። ኦኬ ለዛ ነው ቀለበት ይዘኝ መጣሁ። አይደለም አንቺን መንከባከብ ስለፈለኩ ነው። እኔ እንድትንከባከበኝ እፈልጋለሁ ብያለሁ። መጀመሪያ እንድትንከባከበኝ እኮ እኔ ፍቃድ ማግኘት አለብህ አይደል? እኮ ገባኝ። እኔና ቢያንስ በቃ በስነ ስርዓት እናወራሽ ማለት በስነ ስርዓት እኮ እንድናወራ እኔ እናንተ ብቻ ነበር መሆን የነበረብኝ። ሶስተኛ ሰው እዚህ ጋር መግባት አልነበረብኝም። እኔ መምጣቴ ነው ይቅርታ፣ ችግር የለውም። እኔ እኮ አሁን እሄዳለሁ። ጀስት አይደለም ሲጀመር ሁለታችሁ እዚህ ጋር እንድትገናኙ ስለፈለኩ ነው እንጂ እናወራለን ብዬ ነው የመጣሁት እንጂ እሱ ይገባል ብዬ አስቤ አልነበረም መጀመሪያ እኮ በቃ እኔ ደግሞ ሁለታችሁ ችግር የለብኝም። መብትህ ነው የፈለግከውን ማድረግ። ሲጀመር እኔ ምንም አይነት ሀሳብ የለኝም አልኩህ እኮ። ወይ ባለፈው ቀለበት ምናምን ስላደረኩላት ነው እንደፈለክ ማድረግ ትችላለህ። ሲጀመር እኮ እኔ ብያሰው ነው ለአንተ ለሷ ብለን አይደለም ቀለበት ስላደረኩላት እሱን አይተሽ ነው እንደዚህ እኔን የገፋሽኛ። ሲጀመር እየገፋው አይደለም። ሲጀመር ላይ ገብቷል። እኔ ምንም አይነት ሀሳብ የለኝም እያልኩህ ነው። ለሷ ቀለበት ብታረግ ለማንም ቀለበት ብታረግ ችግር የለም። በቃ ሁኔታሽ ገብቶኛል። እንደዚህ የሆንሽበት ምክንያት እኮ ተረዳሁሽ። እሺ እኔ አላቅሽም። እኔ ቢያንስ እኮ አብረን ያደግነው አንተ ነው የምታውቀኝ። እኔ አላውቅህም ማለት ነው እኮ እናንተ ማለት ጎረቤት ነን ከሷ ጋር ጀስት። ስለዚህ እንደዚህ አይነት ሀሳብ እንደሌለ ትተዋወቃላችሁ አይደል? ግን ከሷ ጋር መሆኔን ስታይ ነው እንደዚህ ሆንሽብኝ፣ የተለወጥሽብኝ፣ ባህሪ ሁሉ ላይ ተቀየረው። እሺ አሁን ይኸውልህ እኔ ቆንጆ እኔ ልሄድ እንዴ? ወይ እኔ ልሄድና ታወራላችሁ? አረ ለምን ትሄጃለሽ? ቆይ ለምን እንድትሄጂም አይፈልግም አይደለም። እኔ እኮ ግራ ገባኝ። ያኔ መምጣት ነው እንዴ ለእናንተ ጥል ይሆን? ለምን እኔ አልሄድላችሁና እናንተ አታወሩም? እንደዛ ከሆነ ትክክለኛ ትንሽ ነገር እኔ እኮ ምንም የለኝም። ጀስት እኔም ፍቅረኛ ያለኝ ሰው ነኝ። እኔም ፍቅረኛ ያለኝ እና ጀስ ከሱ ጋር እንድታወሪ ነው እንጂ እዚህ ጋር እኔ የተገኘሁት ሲጀመር ማውራት ሳልፍ እንደጠራሹ አላወቅኩም። እኔ ነኝ ብቻ ልታናግሪኝ የጠራሽኝ መሰለኝ እኮ ዞሮ ስለሱ ሰዎች እንዲያወሩ ማድረግ የምትችይው ነው። እኔ ጥሩ አስቤ ነው፣ መጥፎ አስቤ አልነበረም። ለምንድን ነው ሶስተኛ ሰው የሚመጣው ሲጀመር እዚህ ጋር? መጀመሪያ ሶስተኛ ሰው ለምን ገባ? ሌላ ቀን እሺ እኔ መምጣቴ ነው። እኔም በጣም ይቅርታ። እኔ እናንተ አውራን ጨረስን አይደለ? የተፈጠረውን ነገር እየሄድክ እንዳለ ለሷ ነው የምትነግራት ማለት ነው። ከዛ እሷ አስታራቂ ናት እዚህ ጋር እኮ ምን መስማቷ ምንድን ነው ማለት? አሁን እኮ ጭራሽ ሁለታችሁ ተያያዛችሁ እኮ ማለት የማይሆን ነገር ውስጥ እየገባ ነው። እኔ በጣም ይቅርታ ዴቭ፣ እኔ በመሀል ስለገባሁት ይቅርታ አድርግልኝና ስለኛ አሁን እኔ ነኝ መሀል የገባሁት። ኖ ሳያችሁ እናንተ መሀል የገባሁት እኔ ነኝ መሰለኝ። እንደው ኖ አይደለም። አሁን ይኸውልሽ በቃ ንገሪው፣ ያለሽን ነገር ንገሪውና እኔ ትናንትና አንቺ በሌለሽበት ሳያችሁ ነግሬ ጨርሻለሁ። ትናንትና እሷ በሌለችበት አሁን እኮ ወደ ድብድብ ብታመሩ እኮ ነው። ለምን እንደዋደዋለን እኮ ለምን አመጣሃት ጭራሽ እያልሽ እሷ ሌላ ነገር ማለት ልውጥውጥ ማለት ጀመርሽ ማለት። ስለዚህ እኔ ነኝ እየተወቀስኩ ያለሁት ነው ማለት ነው። አሁን የኔ ቆንጆ እኔ እንደዛ አይደለም። እኔ ሁለታችሁ በቃ እንድትስማሙ ነው እዚህ ጋር የተገኘው። እኔ አንቺ ለማውራት ነው እንጂ እሱ ለማውራት ብዬ አልመጣሁም። ከሱ ጋር ማውራት እንደማልፈልግ ጉዳዩ እኮ ስለሱ ነው አይደለ? አውራሽ ፈልኩ እኮ ትናንትና አይደለ? ትናንትና አውርተን ጨረስን። አሁን እዚህ ጋር እሷን ጠርተህ ስላዋራኸኝ ምን የሚቀየር ሀሳብ ያለ መስሎኝ ተረጁ። በቃ የኔ ቆንጆ ሌላ ነገር አታወሪ። ጀመር እዚህ ጋር እኔ ነኝ እየተወቀስኩ ያለሁት። ሁለታችሁ የተባበራችሁ ምን ነው አይደለም? ሌላ ነገር ታስቢያለሽ? አንድ እሱን ላዋራ፣ አንድ ጊዜ እሱን ላዋራ። ሲጀመር እሷን መጥራት ጥፋቱ ነው። አብረን ብናወራም ችግር የለውም። በቃ ነው ያረረና አብራችሁ ቀለል አድርገና ለምን ሃይማኖትን በተሰለምና አታገባትም ታዲያ? ሲጀመር ሌላ ሀሳብ እንደሌለ ማላቅ ነው የሚመስለው። ሆነ እሷን ሃይማኖት መብትህ ነው፣ የፈለግከውን ማድረግ ትችላለህ። ሲጀመር እያንዳንዱን የተፈጠረውን ህይወት ውስጥ እያንዳንዱን እየሄድክ የምታሳውቃት ከሆነ ምንድን ናት እቺ ሴት? አንተ ህይወት ውስጥ ያላት ቦታ ምንድን ነው? አረ ዴቭ ምንድን ነው እኮ ወደ ሌላ ያዞርሽ ነው ሌላ ነገር። ኦኬ ጭራሽ እኔ ነኝ ያዞርኩት ያለው። እንደ ሰልሜ እንዳገባት ነው መጣ። የፈለግከውን ማድረግ ትችላለህ። እሱ እኔን አይደለም የምታስፈቅደው። አረ አንቺ ነገሮችን ምንም በቃ ማውራት አልፈልግም። ካንቺም ጋር ማውራት አልፈልግም። እኔ እንደዚህ አስበህ እሱን እንድጠሪው ብዬ አልነበረም የመጣሁት። ገብቶሻል አይደል? እሺ በጣም ይቅርታ። እኔ እንዲህ ተጣራል ብዬ አለ። እኔ ጥሩ ነገር ፈለግከውን ማድረግ ሰልሜ እሷን አግባት ማለት ምን ማለት ነው? ከፈለክ የፈለግከውን ነገር ማድረግ እኮ ምን ማለት ነው? ሰልሜ አግባት ማለት ሀሳቡ ውስጥ ያለውን ነው እየነገርኩህ ያለሁት። ለዛ ነው የተናደድክ ያለኸው ኖ ማለት ምን ለማለት ፈልገሽ ነው? እኔ እንደዚህ አስቤ አይደለም። ጀመር እሱ ሳይመጣ ነበር መሄድ የፈለኩት። የነገርኩሽ ነበር። አረ እኔ ምንም ላስረዳት ሞከርኩኝ፣ አልቻልኩኝ። ምንም ይፈታ ነገር የለም። ነገርኩህ አይደለ? የፈለከውን ማድረግ እንደዚህ አስቤ አይደለም። እሷ መጥራትህ ነው ጥፋቱ። የፈለከውን ማድረግ ትችላለህ። እንደነገርኩህ
ሰልምህም ቢሆን ማግባት ትችላለህ። ይሄንም መበጠስ ትችላለህ። እሺ እኮ እኔ ክሬን በጥሽ እንደፈለክ ሐሳብ አይደል? እሱ ሰልሜ እሷ እንዳገባ ነው የምትፈልጊው? ወይኔ እኔ ሌላ ነገር አታውሪ። እሱ እኔ የሚመለከት ነገር አይደለም። ገብቶሃል አይደል? ብቻ እኔ ጋር እንዳትደርስብኝ ነው የምልህ ያለው ከዚህ በኋላ። ቆይ አምራን መንካት ነው እንዳትደርስብኝ አልፈልግም። በቃ ሁለታችሁም እንዳትደውሉ ተነጋገርን። አዳምኩ በቃ ዴቭ ቀርታ በእናትህ እኔ እንደዚህ ይፈጠራል ብዬ ሰምተሻታል አይደል? ሰልሜ አግባት እያለችኝ ነው እኮ። ላግባሽ አንቺ ሰልሜ ክሬን አውጥቼ ላግባሽ እንጋባ ዴቭ በቃ እንጋባ ማለት ነው። ይሄንን ነው ፍላጎቷ አይደል? ዴቭ በቃ ተረዳት አይደለ? ንዴት ውስጥ ሆና ነው በእናትህ አይዞ። እኔ ይሄን አስቤ አይደለም የጠራኋት። እኔ የምትስማሙ ስለመሰለኝ ነው። በጣም ይቅርታ። አረ ካሜራ ላይ በጥፊ በላይ እኔ በጣም ይቅርታ። እኔ እንደዚህ ነገሮች ይፈጠራሉ ብዬ አይደለም ዴቭ። አንቺ በመኖርሽ ሁሉ ነገር ይስተካከላል ብዬ ነበር። አይ ችግር የለውም በቃ ምናልባት ሴት ልጅ ታዳምጠኛለሽ ብዬ አስቤ ነበረ። በቃ ችግር የለውም ማለት እንደዚህ አስቤ አልነበረም። በጣም ይቅርታ። እኔ በቃ ምን ማለት አይዞሽ። ኧረ ጣጣ የለውም ማለት ዛሬ እንደዚህ ልትሆን ትችላለች። ምናልባት እንደውም ጥል እኮ በተጀመረ ፍቅር ብዙ ነገር ይደረጋል አይደለም? መጨረሻ ላይ ልትስማሙ ትችላላችሁ። ችግር የለውም። ኧረ እጇ ራሱ ደስ ይላል። ግን ትንሽ በጣም አናጋችሁ አንቺ። እንዲሁ እንዳረለ እንደ የምትማታው ማላመጫዬን ከማዳመጫዬን ያገናኘች በጥፊ። አይዞህ የኔ ወንድም አይዞን። ኧረ በዚህ ከቀጠለች ግን አብረን የምንሆን አይመስለኝም። ኧረ ትሆናላችሁ ኢንሻአላህ አይቀርም። ኧረ በእናትሽ ከጎን አለው ደግሞ እሺ በቃ እንግዲህ እኔ ልሽ